ስናልፍ በወሎ ቤት አማራ አሁንም ባገዛዙ ስርዓታዊ ፍርሰት አይቀሬ ስለመሆኑ የአማራ ልጆች በደማቸው እያስመሰከሩ እንዳሉ በዛው ሁኔታውን የሚከታተሉ ምንጮቻችን ገልጸውልናል። እነዚህ ደግሞ ወታደራዊ ስትራቴጂክ ስፍራዎች በፋኖ ኃይሎች በቁጥጥር ስር መዋላቸው እየተነገረ ነው። የትኞቹ የሚለውን አሁን እናሰማቸዋለን። በዚሁ አጋጣሚ ኤልሳ ጣሰው የጎልድ ሜምበር ጎልድ ሰፖርት ሜምበር ሆና ተመዝግባለች። በጣም እናመሰግናለን። ሌሎቻችሁ እንድትመዘገቡ አብዝተን እናበረታታለን። ኤልሳ ጣሰው በጣም እናመሰግናለን። የጎልድ ሜምበር ሆና ተመዝግባለች። ሰገነት ደመቅ እያደረጋችሁት ሂዱ። በሰሜን ሰገነት ባይዘው ትንሽ ከፍ ያለ ነው። አንዳንዶቹ እንደዚህ አንጋጣው ካልሆነ ወደ ሰገነት እኮ ጎንበስ ብላ አታይም። በትይዩም ካየ ሰገነት አይታይም። ከፍ ስትል አንዳንዶቹ ይደነግጣሉ። ሰገነት የሚለውን ሲያዩ ወዴት እየተሄደ ነው ምናምን ብለው እስቲ ጨመር በጎንም በግራም ያለው ብርዱ ይጨምር። በሰሜንም ወሎ ካሉ 12 ወረዳዎችና 7 ከተማ አስተዳደሮች ውስጥ ውጊያ ያልተካሄደበት ቦታ የለም ይላሉ የመረጃ ምንጮቻችን። በደቡብ ወሎ የምዕራቡን ክፍል ጨምሮ ባሉት 20 ወረዳዎችና 9 ከተማ አስተዳደሮች ውስጥ 16 ወረዳዎችና በ5ቱ ከተማ አስተዳደሮች ውጊያ ሙሉ በሙሉ አሊያም በከፊል እየተካሄደባቸው ያሉ ቦታዎች እንደሆኑ የመረጃ ምንጮቻችን ጠቁሟል። ይህ በእንዲህ እንዳለ የብልጽግና ስርዓት እንደፈረሰ ያመኑ በርካታ አድማ ብተናና ሚሊሻዎች ለፋኖ በሰላም እጃቸውን እየሰጡ መሆኑ ነው እየተዘገበ ያለው። በየአቅጣጫው ግን ቁጥሩ እየጨመረ ስለሆነ አሁንም የዓለም አቀፉ ቀይ መስቀል ማህበር በፍጥነት በተለያያችሁ በውጭ ያላችሁ በትግሉ ሂደት ውስጥ ያላችሁ አካላት ልታግዙ ይገባል። ዓለም አቀፉ ቀይ መስቀል ማህበር ቶሎ እነዚህን ምርኮኞች የማይረከባቸው ከሆነ እንደገና እነሱን ቁጭ አድርጎ ሊቀልብ የሚችል ኃይል የለም። ሁኔታዎች አስቸጋሪ ይሆናሉ ነው። ትብብር ያስፈልጋቸዋል። የጦር ወንጀለኛው የብልጽግና አገዛዝ ሰሜን ወሎ ዞን ጉባ ላፍቶ ወረዳ ሳንቃ ከተማ ጤና ጣቢያ ላይ የድሮን ጥቃት በመፈጸም ሐኪሞችን ጨምሮ በርካታ ንጹሃኖችን መግደሉን መረጃዎች አመልክተዋል። ይሄ የድሮን ጥቃት በማህበራዊ ተቋም ያለው በጤና ጣቢያ ላይ የተፈጸመ መሆኑ የጦር ወንጀሉን ከፍ ያደርገዋል። ጤና ጣቢያ ላይ የተደረገ ግድያ ነው። በጤና ተቋማት ላይ በትምህርት ቤቶች ላይ ወዘተረፈ የጦርነት መክፈትና ጉዳት ማድረስ የጦር ወንጀል ነው። ይሄ በቪዲዮ በምንም ማስረጃ የተያዘ ስለሆነ ለሚመለከታቸው ፈጠን ብሎ ማድረሱ ጠቃሚ ነው የሚሆነው። አሁን ነገሩን በግርግር እናልፈዋለን ብለው ሊያስቡ ይችላሉ። ነገር ግን በጤና ጣቢያ ደግሞ አለው፣ በትምህርት ቤት ላይ፣ በንግድ ቦታ፣ በገበያ ላይ ማለት ነው እና ሲቪሊያን ባሉበት ቦታ በእምነት ተቋማት ላይ የሚደርስ ማንኛውም ጥቃት የጦር ወንጀለኝነትን የሚያሳይ ነው። ሌሎች አካባቢ ላይ እየደረሰ ያለውን ጥቃት ለማጣራት ጥረት እያደረግን ነው። ነገር ግን ኔትወርክ ሙሉ በሙሉ አቋርጠዋል። የተሟላ ቁጥራዊ መረጃ ማግኘቱ አስቸጋሪ ሆኖ ነው የዋለው። ይህም ሆኖ በርካታ አካባቢዎች የድሮን ጥቃት መፈጸማቸውን ያረጋገጡልናሉ። ከ10 በላይ በሰሜን ወሎ ቀጠና ብቻ የድሮን ጥቃቶች አድርሰዋል። አብዛኛዎቹ የድሮን ጥቃቶች የተፈጸሙት የሲቪሊያንስ ያሉበት ቦታ ጤና ጣቢያ፣ ትምህርት ቤቶች ወዘተረፈ ላይ ነው። እንግዲህ አድማጭ ተመልካቾች በጣም አስገራሚው ነገር ወልዲያ፣ ሳንቃና ሌሎች ከተሞች ላይ እየተፈጸመ ያለው የድሮን ጥቃት ፋኖ ከሚሊሻ አመራሮች ጋር ሊደራደር ነው በሚል ስጋት እንደሆነ ምንጮቻችን ገልጸውልናል። የፋኖ ኃይሎች ከሚሊሻና አድማ ብተና ጋር ድርድር ሊያደርጉ ነው የሚል ድንጋጤ ነው አገዛዙ ጋር። ድርድር ከተካሄደ ምን ይገጥመናል የሚለውን አይተዋል። ጂኦግራፊካሊ ግን ለምን እንዲህ አይነት ጭንቅ ውስጥ ገቡ የሚለውን ደግሞ ኤግዛክት ቶፖግራፊውን በሚገባ ጠንቅቀን እናውቀዋለን አይደለም። ነገር ግን እንደው ዝም ብሎ ጀነራል ፒክቸር ለመያዝ እንዲረዳችሁ ግን አሁን ከሰሜን ወሎ ቀጠና እስከ ደቡብ ወሎ ባለው እንደው ተውትና ሌላው እነዚህ ቢስቲማ፣ ሀይቅ፣ ደሴ፣ ኮምቦልቻ አሁን የደሴ ዙሪያ ያሉ ቦታዎችን ፋኖች የተቆጣጠሩ ነው። ከዚህ ከደቡባዊ ወሎ ጀምሮ እስከ ጫፍ በሰሜን እስከ ሰቆጣ ጫፍ ብትሄድ የአብይ አገዛዝ የተወሰነም ደረጃ ቢሆን የተሰባሰበ ኃይል ያለው አሁን ሰቆጣ ጋር ያለው አካል እና ጋሸና ከተማው ላይ 5 ቦታዎች መጥቀስ ይችላሉ። ወታደራዊ
ኃይል ያስቀመጡባቸው ቦታዎች ግን እነዚህ ቦታዎች ከየትኛውም አካል ጋር ኮኔክት የሚያደርጉበት መስመር ስለተዘጋ የውጊያ ሂደቱ በዚህ ከቀጠለ በአጭር ቀናት ውስጥ እጅ ከመስጠት ውጪ ምርጫ አይኖራቸውም። የሎጂስቲክ ሁኔታ ስለተቋረጠ ማለት ነው። አንደኛው በዙሪያውን የተከበበና ጭንቅ ውስጥ ቢሆንም አንዱ የወልዲያ ከተማ ነው። ወልዲያ ከተማ ላይ ያለ ሰራዊት ቅድም የተጨማሪ ላኳቸውንም በሐራ በኩል የመጣውንም ክፍለ ጦር ጨምሮ ማለት ነው። ሌላው የጋሸና ከተማው ላይ ነው ያሉት። አብዛኛውን ተከርክሞ የከተማው ክፍሎች ተይዘዋል። ነገር ግን ጋሸና ከተማ ላይ የተወሰነ ወታደር አለ። እሱ ይገባቸዋል። ለምንድን ነው ጋሸና ላይ የሚሟሟቱት? ወልዲያ ኢምፓክትፉል ነው በተለይ ለፖለቲካውም እንደገና ከጎንደር ጋር አዋሳኝም ስለሚሆን እንደ ስትራቴጂክ ቦታ ይወስዱታል። የላሊበላ ከወታደራዊ ስትራቴጂ አንጻር ያን ያክል ጠቃሚ ወታደራዊ ስትራቴጂክ ቦታ የሚባል አይደለም። የሄሪቴጅ ቦታ ነው። በተቻለ መጠን ጦርነት እንዳይካሄድበት ሌላውም አካል አቮይድ ሊያደርገው የሚገባ ቦታ ነው። የፋኖ ኃይሎች ወደ ላሊበላ ሄደው አገዛዙ የቅርሶች መካከል ሲመሽግ ሆን ብሎ እንደዚህ ላለ ጥቃት ለማጋለጥ መሆኑን በመረዳት የላሊበላን ከተማ ሰርጥናት ገባ ትላለች። ከዋናው መንገድ ከዋናው መተላለፊያ ላሊበላ ወደ ውስጥ ገባ ብሎ ነው። ምናልባት ወደ ላሊበላ የሚደረግ ውጊያ አንድ ስትራቴጂክ ቦታ ማውጣት ከተቻለ የአየር ማረፊያ እዛ መኖሩ ከዛ አየር ማረፊያውን ተጠቅሞ እንዳያጠቃ ለመከላከል ነው እዛ ጋር ውጊያ ሊያደርጉ የሚችሉት ተብሎ ነው እስከሚገባኝ ድረስ የሚታሰበው። ጋሸናን የተቆጣጠረ ሰው ሲምፕሊ ጋሸናን ከያዝክ በኋላ ቁልቁል እስከ ደቡብ ጎንደር ጋይንት ድረስ ያለውን ተቆጣጥረሃል ማለት ነው። ጋሸና በጣም ቬሪ ስትራቴጂክ ቦታ ነው። የጋሸና ቶፖግራፊ ለሚያውቅ ሰው ጋሸናን መያዝ የሞት ሽረት ጉዳይም ስለሆነ እዛ ጋር እየተሟሟቱ ያለበት ምክንያት ግልጽ ነው። ጋሸናን ስትይዝ ተንደርድረህ ጋይንት ድረስ ሄድክ ማለት ነው። ተገናኘ፣ መስመሩን ግልጽ አደረገ። ከዛ በኋላ የሚኖር ትግል ከጋሸናን ከያዝክና እስከ ጋይንት ያለውን መቆጣጠር ከቻልክ ትልቅ ፍልሚያ ሊኖር የሚችለው ጉና ላይ ይሆናል ማለት ነው። ጉናን የያዘ ደግሞ ባህር ዳርን ሰላም እያላት ነው ማለት ይጨባበጣሉ። እና ባህር ዳር ላይ ማነው ጉና ላይ ያለ ሰው ከባህር ዳር ጋር ተጨባበጠ ማለት ነው። ያንን ይገባቸዋል። እና የት ጋር እንዴት ይሄ ነፍስ ውጪ ነፍስ ግቢ ውስጥ ነው የገቡት። የተወሰነ ኃይል ቢጣመር ምን ሊመጣ እንደሚችል ማሳያ ነው። ሌላው እንግዲህ ሐራ ነው። ሐራ ከወልዲያ ወጥተህ በጭፍራ በኩል አፋር ጭፍራ መሄጃ ማለት ነው። ከአፋር ተነስተው በጭፍራ በኩል በሐራ አድርገው ወልዲያ የሚመላለስ ወልዲያን ላለማጣት የሚደረግ ትግል እዛ መስመር ላይ የሚደረግ ውጊያ ነው። እጅግ በጣም ለፒፒ ወታደሮች ጭንቅ ምጥ ሆኖባቸዋል። ለዛ ነው እሱ 27 አውጥተዋል። ከ10-15 በላይ የድሮን ጥቃቶች ፈጽመዋል። እግረኛ ሰራዊታቸው ተቆርጦ የትም መንቀሳቀስ የማይችልበት ሁኔታ ስለሆነ ከብዷቸዋል። በዚህ ሁኔታ ውስጥ እንግዲህ በሙጃ ሳንቃ ምናምን አካባቢ ላይ ያለው ኃይል እሱም ማቀሊት የተባለ የትም አይሄድም። እጃቸው ላይ ያለውን ሬሽን ቁርስና ምሳ ከበሉ በኋላ ራት ላይ ለፋኖ ደውለው ቆሎ አቀብሉንም ሊሉ ይችላሉ። እንደው አትሊስት የሆነች ቆሎም ቢሆን የገብስ የበቆሎ አቀብሉን ምናምን ሊሉ ይችላሉ። ያ ሁኔታ ጭንቅ ውስጥ ከቷቸዋል። ይሄ በእንደዚህ ሁኔታ እያለ እነሱ እዛ ሰሜኑ ላይ ሲረባረቡ የደቡባዊ የወሎ ክፍልም በፋኖ ቁጥጥር ስር ወደ ማዋል ተሸጋግሯል እና ቢስቲማ፣ ውጫሌ፣ ማርዬ አሁን በፋኖ ቁጥጥር ስር ነው። እንዴት ነሽ አምባሰል፣ እንዴት ነሽ ማርዬ ትላለች ማሪቱ እና ማርዬ፣ ውጫሌ፣ ቢስቲማ ፋኖች የተቆጣጠሯቸው ቦታዎች ናቸው። መካነ ሰላምና የአማራ ሳይንት ቀጠናዎች አብዛኛው ነፃ ክፍል ሆኗል። እዛ ላይ ማጥቃት እያደረጉ ነው። ለገሂዳ፣ ለጋምቦ፣ ጃማ፣ ወረይሉ በእነዚህ አካባቢዎች ቅድም ከፍተኛ ውጊያ እየተካሄደ ነው። ለገሂዳን ደግሞ ከተማዋንም በተመለከተ አንስተናል። ኦልሬዲ ማምሻውን ስለያዙት ማለት ነው። ሌላው ወደ አልቡኮ አካባቢ፣ ዳዋ ጨፌ፣ እነዚህ የፋኖ የተቆጣጠራቸው ናቸው።
ስለዚህ አገዛዙ የሰቆጣውና የላሊበላው ኃይል በጣም እጅግ አጣብቂኝ ውስጥ ሆኖ መውጣት እንዳልቻለ ስለተረዳ እየተርበተበቱ ያለው ለዛ ነው። ሌላ ቦታ አጥቅተው እዛ ለማስከፈት ማለት ነው። ምክንያቱም የሰቆጣውም ላሊበላ ያለውም ኃይል ምንም ተጎርዶ የተቀመጠ ስለሆነ እየተታኮሰ እንኳን መውጣት አይችልም ነው የሚሉት።